አብርሽ ህፃኑን ልጅ ይዞ ጠፋ። አሁን እንግዲህ በደረሰኝ መረጃ መሰረት አብርሽ እንግዲህ ህፃኑን በእልህኝነት ይዞ ጠፋ ብለው በውስጥ ሁሉም ሰው እየላከልኝ ነው። እንደው ዛሬ ቀኑን ሙሉ ስላልተመቸኝ ነው ቪዲዮ ያልሰራሁላችሁ እና በጣም በውስጥ ብዙ ሰው ተጨናንቋል። እንትኔና ስክሪንሹት ላረገውና ላሳያችሁ ስል ስክሪንሹት ማድረግ አይቻልም፣ ይሸፍነዋል እና በውስጥ ብዙ ሰው እየላከልኝ ነው። እና ምንድነው ሩታ በጣም በጣም ጭንቀት ውስጥ ገብታለች። እና አብርሽ እንግዲህ መጀመሪያም ሲጀመር ምንም ነገር ደስም አላለውም፣ አልጣመውም ወደ ቤቱ መመለሱ። እንደውም በግድ ነው ለቤተሰቦቹ ብሎ የተመለሰው እንጂ ሩታ በግድ ነው እሷ የመለሰችው። ሩታ እንግዲህ እሏን የመለሰች ነው። በጣም ገራሚ ሰው ናት እሷ። አብርሽ አያደርገውም አይባልም እና እስኪ ትክክለኛ መረጃውን አላገኘሁትም። ነገር ግን ብዙ ሰው ነው እንደዛ እያለኝ ያለው፣ ግራ ገብቶኛል። እና ሩታን በውስጥ አዋርቼ በቀጣይ ቪዲዮ ደግሞ እመጣለሁ፣ እውነቱን አረጋግጬ ማለት ነው። እናም መረጃው እንዲደርሳችሁ ሁላችሁም ላይክ እና ሰብስክራይብ ማድረግ እንዳትረሱ። እና እናንተም እስኪ ገምቱ፣ አብርሽ ያደርገዋል ወይስ አያደርገውም ይሄንን ድርጊት የሚለውን ኮመንት ላይ ጻፉልኝ። በቀጣይ ቪዲዮ እንገናኛለን። ላይክ እና ሰብስክራይብ ማድረግ አትርሱ።